የኤሌክትሪክ ከባድ የጭነት ተሽከርካሪዎችን እንደ ከዚህ ቀድሞቹ የነዳጅ ከባድ ተሽከርካሪዎች አስባችሁ በፍጹም በጭራሽ እንዳታሽከረክሩ። እንግዲህ በቅርቡ እንደተመለከታችሁት ከዚህ ቀደም ከኤሌክትሪክ መኪኖች ጋር በባትሪ የሚሰሩ መኪኖች ጋር በተያያዘ አነስተኛና ከፍ ያሉ የቤት መኪኖች ላይ ብቻ ስንመለከት የነበረ ሲሆን አሁን ግን ወደ ጭነት አገልግሎት ወደሚሰጡት እንደ ላይት ዲዩቲ ባይሱዙ ደረጃ ያሉ የኤሌክትሪክ መኪኖች የፉቶን ካምፓኒ የሚያመጣቸው ከሱ ከፍ ያለ ደግሞ በሲኖትራክ አዳዲስ በቅርቡ ወደ ኢትዮጵያ የገቡ የገልባጭ አገልግሎት መስጠት የሚችሉ ሲኖትራኮችን እየተመለከትን እንገኛለን። ስለዚህ እዚህ ላይ በዋነኛነት ያለው ትልቁ ጉዳይ ከዚህ ቀድሞ በነበረው በነዳጅ ከሚሰራው ጋራ ያላቸው መሰረታዊ ልዩነትና ሊወሰድበት ስለሚገባው ከፍተኛ ጥንቃቄና አጠቃቀም ጋራ በተያያዘ በደንብ አድርገን የምንወያይ ይሆናል። ሰላም ጤና ይስጥልኝ፣ እንደምናላችሁ ሞገስ ሞተርስ ነኝ። ከአውቶሞቲቫይ ጉዳዮች ጋራ በተያያዘ በኤሌክትሪክ መኪኖችም ስለ ባትሪ ተጨማሪ መረጃዎች የሚያስፈልጓችሁ ስለሚሆን ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆኑን እንዳይዘነጉ። ከዚህ ቀደም የነበሩት የኤሌክትሪክ መኪኖች እንደምታስታውሱ ባትሪያቸው ከስር ከመቀመጫ ከአሽከርካሪው መቀመጫ ከስር የነበሩ እንደሆነ ይታወሳል። እዛ ላይ የነበረው ስጋት ከስር በድንጋይ በጉቶ በተለያዩ ነገሮች ይመታል፣ አደጋ ሊያደርስ ይችላል የሚለው ስጋት እንዳለ ሆኖ አሁን ግን በመጡት ትላልቅ ከባድ እንደ ሲኖ አይነቶቹ ላይ የባትሪው ቦታ ሙሉ በሙሉ ተቀይሯል። ከስር አይደለም ያለው፣ ዋናው ፍራክሽን ባትሪ ያለው ከጋቢናው ኋላ። እንግዲህ ይሄ በጣም ከባድ የሆነ ክብደት ያለው ባትሪ ከ320 እስከ 400 ኪሎ ግራም የሚመዝን ትልቅ ግዙፍ ባትሪ እዛ ቦታ ላይ ተቀምጦ ይገኛል። ስለዚህ ከቦታው መቀየር ጋር ተያይዞ አንድ በትልቅ በጉልህ ትኩረት ልንሰጠው የሚገባ ጉዳይ አለ። እሱም ሴንተር ኦፍ ማስ የክብደት ወይም ደግሞ የሚዛን አማካኝ ቦታ። የአንድ ክብደት አማካኝ ቦታ የሚባለው ሴንተር ላይ ሲሆን ሊወድቅ፣ ሊገለበጥ፣ ሊንሸራተት የሚችልበት እድል እጅግ በጣሙን ይቀንሳል። ለምሳሌ እግር ኳስ ተጫዋቾች አይታችኋል። ኳስ እንዲህ አሽከርክረው በአንድ ጣታቸው የኳሱን የሚዛን የክብደት ሚዛን ሴንተሩ ላይ በማድረግ እጃቸው ላይ ማሽከርከር እንደሚችሉ ታውቃላችሁ። ያ ማለት የኳሱን ቶታል ክብደቱ ሴንተር ላይ መሆኑን አወቁ ማለት ነው። በአዲሱ የሲኖትራክ ኮንስትራክሽን አደረጃጀቱ ላይ ስንመጣ ክብደቱ አብዛኛው ክብደት ያለው ከፊት ለፊት ነው። ከጋቢናው ጋራ ተደምሮ ባትሪውን ስናስቀምጥ በኋለኛው ክፍል ላይ የምናገኘው የኤሌክትሪክ ሞተርና ዲፈረንሻል ሻፍት ብቻ ነው። ስለዚህ ሴንተር ኦፍ ማሱ ሴንተር ላይ ወይም ደግሞ የክብደት ሚዛኑ በዋነኛው ክፍል ላይ የማይገኝ ስለሆነ በከፍተኛ ፍጥነት አሽከርክራችሁ የመዞር እድል የመውደቅ እድልን ስለሚፈጥር በዚህ በሴንተር ኦፍ ማሱ ምክንያት ይህንን እድል ሊያመጣ ስለሚችል ፍጥነታችሁን በጣም ቀንሳችሁ ማሽከርከር ይኖርባችኋል ማለት ነው። ሌላኛው ደግሞ ታሳቢ ማድረግ ያለብን ባትሪ ኮንሰምፕሽን እና ሬንጅ ማኔጅመንት ነው። ባትሪያችንን እንዴት እንጠቀመዋለንና ኪሎሜትራችንን እንዴት እንጠቀማለን ሁለት ናቸው። እነዚህ በኤሌክትሪክ የሚሰሩ የገልባጭ ሲኖች መኪናው ቆሞ ሲገለብጥም ዋነኛውን ባትሪ ኃይል ተጠቅሞ በኤሌክትሪክ ሞተር አማካኝነት የመገልበጫውን ሃይድሮሊክ ፓምፕ ሞልቶ እሱኑ ኃይል ተጠቅሞ ነው የመገልበጥ ሂደቱ የሚከናወነው። በዚህ ሰዓት ከባትሪያችን ላይ ካለን የባትሪ ሀብት ላይ ወይም ደግሞ ካለን የባትሪ ቻርጅ ላይ ኮንሱም ያደርጋል። ይሄ አንደኛው። ሁለተኛው ደግሞ የትላልቅ መኪኖች ፍሬን እንዴት እንደሚሰራ አብዛኞቻችሁ ታውቃላችሁ። ከቀድሞ ያሉት መኪኖች ላይ በኒውማቲክ በአየር ነው የሚሰራው። ኮምፕረሰሮቹ ኤር የሚሞሉት በኤሌክትሪክ መኪና ከባትሪው በሚወሰድ የኤሌክትሪክ ኃይል ኤሌክትሪክ ሞተር ውስጥ ገብቶ ያ ኤሌክትሪክ ሞተር ነው ይሄንን ኒውማቲክ ወይም ደግሞ በንፋስ የሚሞላውን ቋት የሚሞላልን። ስለዚህ በሁለት ጉዳይ ከመሄድ ውጪ በሁለት ጉዳይ ከዋናው ባትሪያችን ላይ ያለችዋን ቻርጅ ኮንሱም እናደርጋለን፣ እንወስዳለን። ስለዚህ ኪሎሜትራችንን ምን ያህል ርቀት መሄድ አለብን ወይም ደግሞ መሄድ ይገባናል ብለን ስናስብ በመሄድ ወቅት ብቻ አይደለም፣ በቆምንበትም
ከባትሪው ላይ ኮንሱም የተደረገውን ታሳቢ ማድረግ ያስፈልገናል ማለት ነው። የያዝነው ኤሌክትሪክ የሚሰራ ሲኖትራክ ገልባጭ ክብደት ጭነናል። ኪሎሜትራችንን ታሳቢ እያደረግን በተቻለኝ መጠን ሪጀነሬቲቭ ብሬኪንግ ሲስተም የሚባለውን ባትሪውን መልሶ ቻርጅ ሊያደርግልኝ የሚገባውን የአነዳድ ስልት መከተል አለብኝ። እንደ ከዚህ ቀድሞ እንደ ነዳጁ ጭፍልቅ አድርጋችሁ ይዛችሁ በከፍተኛ ፍጥነት የምትሄዱበት አካሄድ አይመከርም። በኤሌክትሪክ መኪና መልሶ ቻርጅ እንዲደረግላችሁና ካላችሁ ባትሪ ላይ ያላችሁን ባትሪ መልሶ ቻርጅ የሚደረግበት የአነዳድ ስልት እንድትጠቀሙ ትመከራላችሁ። እንግዲህ የሪጀነሬቲቭ ብሬኪንግ ሲስተም ስንጠቀም አክሰለሬተር ፔዳላችሁን ተጫናችሁ ከዛ መልሳችሁ ስትለቁ ያለው ሂደት ነው ሪጀነሬቲቭ ብሬኪንግ ሲስተም የምንለው እንጂ እግራችሁን ሙሉ በሙሉ ብሬክ ላይ በማድረግ ያለ አይደለም። ዋን ፔዳል ወይም ደግሞ አይ ፔዳል ድራይቭ ይባላል። ዋን ፔዳል ድራይቭ በመባል ይታወቃል። ይሄ ከ20 እስከ 30% ባትሪያችሁን መታደግ የሚችል የማሽከርከር ስልት ነው። ሌላኛው ደግሞ ታሳቢ ማድረግ ያለባችሁ እጅግ በጣም ወሳኝ ጉዳይ ክላይሜት ኮንትሮል እና አዌርነስ ነው። እኛ ያለንበትን የአካባቢ ሁኔታ ያለንበትን የአካባቢ የአየር ንብረት ታሳቢ ማድረግ ነው። ለምሳሌ በጣም ከፍተኛ ሙቀት ያለበት ቦታ ላይ ሊሆን ይችላል ፕሮጀክታችሁ፣ ፀሐያማ ሊሆን ይችላል። ስለዚህ ጋቢናውን ሙሉ በሙሉ ዘግታችሁ ኤሲ ብትጠቀሙ ከዋናው ባትሪ ላይ ኮንሱም ስለሚያደርግባችሁ መኪናችሁን በተቻለ መጠን ቻርጅ ስታደርጉ ብቻ ኤሲውን ተጠቀሙ። ምክንያቱም በቆመበት ቻርጅ እያደረገ ኤሲ ብትጠቀሙ ስትንቀሳቀሱ መኪናው ቀዝቅዟል፣ በሙቀት አትረበሹም። ኤሲውን ከዛ መጠቀም የተሻለ ነው። ምክንያቱም እያሽከረከራችሁ ኤር ኮንዲሽኒንግ ልጠቀም ብትሉ ከዋናው ባትሪ ላይ ኮንሱም የምታደርጉበት ሁኔታ ይፈጠርና አሁንም ባትሪያችሁን ለእጥረት ላላስፈላጊ ፍጆታ ትዳርጋላችሁ። ይሄንን በዚህ መልኩ ታሳቢ ብታደርጉት የተሻለ ነው። በተጨማሪም ሩት ፕላኒንግን ደግሞ ታሳቢ ማድረግ ይኖርባቸዋል። ይሄም ምን ማለት ነው? ጭነት አለ። ቅድም እንዳልኳችሁ ባትሪው ከኋላችሁ ነው ያለው። በተቻለ መጠን አቀበታማና ዳገታማ የሆኑ የመንገድ አማራጮችን አስገዳጅ እስካልሆነ ድረስ እነሱን ለመጠቀም አትሞክሩ። በተቻለ መጠን በፍላት ወይም ደግሞ ቀጥተኛ መንገዶችን ብትጠቀሙ ለባትሪያችሁ ተጨማሪ ህይወት ተጨማሪ እድሜን ማስረዘም የምትችሉበት ሁኔታን ይፈጥራል። በመቀጠል እጅግ በጣም ጠቃሚ ጉዳይ ደግሞ ፍጥነትና ክብደትን ማመጣጠን ማመዛዘን እጅጉን ያስፈልጋቸዋል፣ ይጠበቅባቸዋል። ይሄ ማለት ምን ማለት ነው? እናንተ ካላችሁበት ሳይት ላይ ወይም ደግሞ ካላችሁበት የኮንስትራክሽን ግንባታ ሊሆን ይችላል ወይም ሌሎች የስራ ዘርፎች ሊሆን ይችላል። ክብደት ጭናችሁ መኪናው ለምሳሌ ከ120 ኪሎ ሜትር ፐር አወር በላይ መነዳት የሚችል ሊሆን ይችላል። መኪናው አልሄድም አይልም። ነገር ግን እናንተ ባትሪያችሁን ለመቆጠብ በተቻለ መጠን ከ60 እስከ 80 ባለ አርፒኤም ውስጥ መንዳት። ሁለተኛው ደግሞ ክብደት ከዚህ ቀደም በነዳጅ መኪኖቻችን ላይ 16 ሜትር ኪዩብ ለሚጭን ሲኖ አንዳንድ ጊዜ ከዛም በላይ አድርገን ችግር የለውም ብናንቀሳቀስም ያን ያህል ጉዳቱና ተጽዕኖ ወዲያውኑ የማይታይ ስለነበረ እንደሱ የምንገለገልበት ጊዜ ነበር። አሁን ግን በኤሌክትሪክ መኪና በፍጹም አይቻልም። እችን ሸጎጥ አርግልኝ፣ አናታው ላይ ትንሽ ጣል አርግልኝ፣ እንትናን ይዘህልኝ ሂድ የሚሉ ሌሎች ተጨማሪ ክብደት የሚያመጡ ነገሮች በሙሉ አሁንም ከዛው ካለን ባትሪ ላይ መልሶ ኮንሱም ያደርጋል። ያለንን ባትሪ መልሶ ይጨርስብናል ማለት ነው። ከዚሁ ጋራ በተያያዘ አንድ ጉዳይ በፍጹም ችላ እንዳትሉ፣ ታየር ፕሬሸር ወይም የጎማችሁ የንፋስ መጠን በተለይ ለትራኮች ለገልባጮች በጣም ወሳኝ ነው፣ ክብደት ስለምትይዙ። ስለዚህ ከከተማ ክልል ውጪ ስለምትሆኑ በቀላሉ ወደ ጎሚስታ የምትሄዱበት እድል ስለሚጠብ ሁልጊዜ በጫነበትም ባልጫነበትም ሁኔታ ውስጥ ታየር ፕሬሸሩን ቶሎ ቼክ አድርጉት። በአይኖቻችሁም እዩዋቸው። የጎደለ ካለ ልክ እንደቀድሙ አሁንም ያንኑ ያለችንን አንድ ባትሪ መልሶ ኮንሱም ስለሚያደርግብን እሱን በደንብ ቼክ ማድረግ ይጠበቅባችኋል። ከሁሉ ደግሞ እጅግ በጣም የሚያስፈልጋችሁ ክሪቲካል ሴፍቲ ሜዠርስ ይባላሉ። አሁን ይሄ ደግሞ እስካሁን ድረስ ከወሰድናቸው ጥንቃቄዎች ወይም ደግሞ ከወሰድናቸው ቅድመ ግንዛቤዎች ውስጥ እጅግ በጣም የላቀና እጅግ በጣም አስፈላጊ ጉዳይ ነው። እናንተ የምታሽከረክሩት ይሄ ሲኖ
በባትሪ የሚሰራ ከ400 እስከ 800 ቮልት ከፍተኛ የኤሌክትሪክ ኃይል የሚተላለፍበት ሲስተም ነው ያለው። እንደ ጋስ ፓወሩ እንዳታስቡት፣ ከፍተኛ ጥንቃቄ ይፈልጋል። መኪናው ላይ በኤክስካቬተር ወይም ደግሞ በዊል ሎደር ትላልቅ ክብደት ያላቸው ድንጋዮች ተወርውረው ወደ ዕቃ መሸከሚያው ላይ ሊወድቁ ስለሚችሉ ይሄ ባትሪ ሊመታ የሚችልበት እድል ካለ ወይ ሁኔታዎች ከተፈጠሩ ወዲያውኑ ሪፖርት ማድረግ፣ ወዲያውኑ ለሚመለከተው ባለሙያ ማሳወቅ ይኖርባቸዋል። ከዛ ውጪ የሚሸት ነገር ካለ፣ የከፋ በቀይ የሚመጡ ምልክቶች ካሉ፣ ከኤሌክትሪክ ሙቀት ጋር ተያይዞ ከቴምፕሬቸር ጋር ተያይዞ የተፈጠሩ ችግሮች ካሉ አይኖቻችሁን ከዳሽቦርድ ላይ እንዳትነቅሉ፣ እንደ ጋስ ፓወሩ እንዳትዘናጉ። ሌላው እኛ ከዚህ ቀደም ረዳት ሆነን ብዙ ችግሮች ፈተናል። አንዳንድ ቀለል ያሉ ችግሮችን በመፍቻ ፈተን አስረን ጠግነን እናውቃለን በሚል ድፍረት ሳታስተውሉ ዋናው ፓወር ስዊቹን ኮርቴሎ በመባል የሚታወቀውን ሳታጠፉ ወደ ኦሬንጅ ወደ ብርቱካናማ ከለር ወዳላቸው ሃርነሶች ገመዶች እጃችሁን እንዳትዘረጉ። አደገኛ ነው። በጣም ከፍተኛ ችግር ሊፈጠር ይችላል። ስለዚህ ለባለሙያ ሪፖርት ማድረግ፣ ለሰለጠነ ለሚያውቅ ሰው ማሳወቅ ይኖርባቸዋል ማለት ነው። በመጨረሻ ቻርጅ የማድረግ ሂደት ነው። ቻርጅ በማድረግ ሂደት ውስጥ በተቻላችሁ መጠን እችን ገልብጬ ስመጣ ቻርጅ አደርጋለሁ በሚል ተሳስታችሁ 0% እንዳይሆንባችሁ። ቻርጅ ከሰካችሁ በኋላ ግድ የለም 100% ማድረግ እችላለሁ የሚል መዳፈር ይቅር። ሁልጊዜ 20/80 ቻርጅ የማድረግ ባህል እንዲኖራችሁ ነው። ቻርጃችሁ ከወረደ 20% ቀርቷችሁ እችን ገልብጬ እስኪመጣ 10 ትሆናለች ያኔ ያደርጋለሁ የሚሉ ነገሮች ስህተት ሊፈጥሩ ስለሚችሉ፣ ምክንያቱም በመገልበጥ ሂደትም ሆነ በሌሎቹ ሲስተሞቹ ያንኑ ቅድም እንዳስቀመጥነው ያንኑ ባትሪ ብቻ ኮንሱም ስለሚያደርግ ወደ አላስፈላጊ ችግር ውስጥ እንዳይከታችሁ መጠንቀቅ ይኖርባችኋል። ፕላግ ስታደርጉ ፕሮፐርሊ ፕላግ ማድረጋችሁን፣ አለመቦጨቁን፣ አለመጫሩን፣ ጉዳት እንዳልደረሰበት እርግጠኛ ስትሆኑ ብቻ ቼክ አድርጋችሁ ቻርጅ የማድረግ ሂደት በዚህ መልኩ መከወን ይኖርበታል። ሌላው ወደ ቻርጅ ስቴሽን እናንተ ያው በተለየ ሁኔታ ለእናንተ ብቻ የሚተከሉ የቻርጅ ስቴሽኖች ስለሚኖሩ ስትመጡ አስተካክላችሁ ከኋላ ነው መምጣት ያለብኝ ወይስ አስተካክዬ ከፊት ለፊት ነው መግባት ያለብኝ ነው እንጂ ቻርጁ ቦታ ላይ ከገባችሁ በኋላ ዞሬ ወጥቼ ገባለሁ ምናምን የሚሉ እንቅስቃሴዎች ተርኒንግ ራዲየሱ ከኋላችሁ ስለሆነ ባትሪ አጭር ስለሆነ የምትቸገሩበት ወደኋላ ወደፊት የምትለፉበት ሁኔታ ስለሚመጣ መጀመሪያውኑ ስትመጡ አስተካክላችሁ እንድትመጡ ነው። ምክንያቱም ቻርጀሩንም የመግጨት ወይም ደግሞ እዛ ላይ አደጋ የማድረስ ሁኔታ እንዳይከሰት ባካችሁ አሽከርካሪዎች እዚህ ጉዳይ ላይ ከፍተኛ ጥንቃቄ ልታደርጉ ይገባል ማለት ነው። ስለዚህ በመሰል ጉዳዮች ላይ የቀላልና ከባድ ጭነት ተሽከርካሪዎችን በደንብ ለማሽከርከር ይቻላችሁ ዘንድ ስልጠና የምትፈልጉ ተቋማት፣ ግለሰቦችም ካላችሁ ታች ባለው ስልክ ኮንታክት ብታደርጉን ግንዛቤ ልናስጨብጣችሁ ልናሰለጥናችሁም እንችላለን ማለት ነው። በስተመጨረሻም እንግዲህ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑ በድጋሚ እንጋብዞታለን።